ዝም በያት እሺ። ማዘር ሰላም ዋሉ። ሰላም ይንሳት። ሰላም ትለኛለች እንዴ ደግሞ? ማን ሄኖክ? ና እስቲ አንዴ ግቡ። መጣው። ምን ነው? ለምን ዝም ትለዋለህ? ጓደኛ አይደለም? ምን ነው ችግር አለ እንዴ ማማ? የገዛ ልጄ የጎረቤት መሳለቂያ ቡና መጠጫ አደረገኝ። እማማ የተፈጠረ ነገር ካለ ለምን አይነግሩኝም? አስጨነቁ። ለምን ልጅ አይወልዱ? ልጅን እኮ የሚሰጠው ፈጣሪ ነው። ይሄው ከተጋቡ 3 ዓመት ሆናቸው። በገባች በወጣች ቁጥር ሆዷን ነው የማየው። አንተስ ጓደኛ አይደለም? አታስታውሰው? አይ ማማ እሱ ልጅ መውለዱን ረስቶት ነው የማስታወሰው። መውለድ የማችል ከሆነ ለምን አይፈታትም? እኛ እኮ በዘራችን ወላዶች ነን። ለሁሉም እኮ ጊዜ አለው ማማ። ደሞ አብዝቶ መመኘት ኃጢአትን ይወልዳል። ደሞ እንዲህ ሲናገሩ እንዳይሰሙት። ይስማ። መውለድ የማችል ከሆነ ከቤቴ ትውጣልኝ። እማማ ይስሙኝ እንጂ። ማነሽ? መውለድ የማይችል ልጆት ነው። ምን? የኔ ልጅ? አዎ የእርሶ ልጅ። እማማ እዚህ ሐሳብ ማውጣት ማውረዶትን ትቶ ኪዳነ ምሕረት ሲሄዱ ይንገሩለት። መውለድ እንዳለበት እሱም ባለቤቱም አላጡ። አስተዋሽ ያስፈልጋቸው። የሰው ህመሙ ብዙ ነው። ከፈጣሪያቸው ጋር የሚታገሉትን እነሱ ያውቃሉ። ትዳር ደግሞ ከልጅም በላይ ነው። የራስ ጉድ ጨለማ ነው። ልጄን በከንቱ በደልኳት። ይቅር ትለኝ ይሆን? ይቅርማ ትሎታለች።